ሰላም እንዴት ናችሁ? የቲክታክ፣ የዩቲዩብ፣ የፌስቡክ፣ የኢንስታግራም እና የቴሌግራም ቤተሰቦች አሁን ላይ ሁሉንም ሶሻል ሚዲያዎች መጠቀም ጀምሬያለሁ። ምክንያቱም የሶሻል ሚዲያ ጥቅም ረፍዶም ቢሆን ገብቶኛል። እናንተም እንዳይረፍድባችሁ እንዴት የሚለውን አስረዳችኋለሁ። እነዚህን ሁሉንም ሶሻል ሚዲያዎች ለመጠቀምና ከነሱ ጥቅም ለማግኘት መሞከር አለባችሁ። መሞከር ሳይሆን መጀመር አለባችሁ። እኔ ከዚህ በፊት የምጠቀመው ቴሌግራም ነው። ቴሌግራም ላይ ከ6 ዓመት በላይ ቆይተናል። እንዲሁም ደግሞ ከ150,000 በላይ ፎሎወርስ ማግኘት ችለናል። ቴሌግራም ላይ አክቲቭ ነን። ቴሌግራም ላይ ብዙ ነገሮችን እናደርጋለን። እኔ ቴሌግራም ላይ ገንዘብ ሜክ አደርጋለሁ። በሱ ደግሞ ራሴን አስተዳድራለሁ። የቤት ኪራይ፣ የአስቤዛ፣ የዋይፋይ የተለያዩ ወጪዎችን በቴሌግራም እሸፍናለሁ። ቴሌግራም ይሄንን ያክል ካደረገልኝ የተለያዩ ቲክታክ፣ ፌስቡክ፣ ኢንስታግራም፣ ዩቲዩብ ደግሞ ከዚህ በላይ እንደሚያደርጉልኝ አሁን ገብቶኛል። ከቴሌግራም ውጪ የተለያዩ ዩቲዩብ እና ቲክታክ ላይ ሞር እሰራ ነበረ። ቲክታክ ያው ምንም ክፍያ አልከፈለኝም። ዩቲዩብ ደግሞ የተለያዩ ነገሮችን እንሰራ ነበረ። በተለይ ትምህርታዊ ላይ ፎከስ አድርገን የተለያዩ ቱቶሪያሎችን እናስተምር ነበረ። እንደምታዩት ዩቲዩብ ኢትዮጵያ ላይ ስለማይከፍል ትተነው ነበረ። ነገር ግን መተውና ተስፋ መቁረጥ አያስፈልግም ብዬ ወደሱ ተመልሻለሁ። እንዲሁም ደግሞ ቲክቶክ ላይም አክቲቭ ሆኛለሁ። ከዚህ በኋላ የተለያዩ ነገሮችን ሼር አድርግላችኋለሁ። ፌስቡክም ገንዘብ መስራት ጀምሯል። እናንተ 5,000 እና ከዛ በላይ ፎሎወር ካላችሁ ፌስቡክ ላይ ገንዘብ ሜክ ታደርጋላችሁ። ዋናው የሚጠበቀው ተስፋ አለመቁረጥ፣ የተለያዩ ፖስቶችን ፖስት በማድረግ ቻናላችሁን አክቲቭ ማድረግ፣ ከዛ በኋላ ገንዘብ ታገኛላችሁ። ኢንስታግራም ላይ ያው የተለመደ ነው። አክቲቭ ከሆናችሁና ፖስቶችን ፖስት የምታደርጉ ከሆነ ይከፈላችኋል ማለት ነው። ይህን ሁሉ ተረድቼ እኔ አሁን ላይ ሁሉንም ሶሻል ሚዲያ በአግባቡ ለመጠቀም እየሞከርኩ ነው። ፌስቡክ፣ ኢንስታግራም፣ ዩቲዩብ፣ ቲክቶክ፣ ቴሌግራም ያው ወዳጄ ነው። እሱ ላይ ሞር ፎከስ አደርጋለሁ። ሌሎችም ላይ ከዚህ በኋላ ፎከስ እናደርጋለን። በሶሻል ሚዲያ ገንዘብ መስራት እንጀምራለን፣ እንለወጣለን ብዬ አስባለሁ። መለወጥ የምትፈልጉ ገንዘብ ሜክ ማድረግ የምትፈልጉ እኔ የሚሄድበትን ወይም ማወቅ የምትፈልጉ ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ሪፖስት አድርጉ። ሼር አድርግላችኋለሁ።